ስትኖር የመገለጥን ጫፍ አውቃል። የደስታን ጥግ አውቃል። የጎደለ የለም፣ የቀረብህ የለም። የመጨረሻው በራው ይኸው የታየውልህ። ከዚህ በኋላ ሎሌ እንድትሆንልኝ ጌታ ሆይ ይላል 9 ላይ ሲናገር ሐዋርያት ሥራ ምዕራፍ 9 ምን አደርግ ዘንድ ትወዳለህ? ትዝ ይላችኋል። ይሄ ቃል ከጀመርከው ቀጥል ነው እንዲህ ያለው አይደለም። ታደርግ ዘንድ የሚገባህን ያሳዩሃል። ሂድ ወደ ደማስቆ ከተማ ገባ። መገለጥ ከነበረ ልምድ አይቀጥልም። መገለጥ ወደ ሕይወት ሲመጣ የነበርክበትን ያላቅቃል። መገለጥ የሚበራው ልብ ላይ ስለሆነ ውስጥ ግጥም ይላል በዚህ ብርሃን። ልትደብቀው፣ ልታፍርበት፣ ልትሸማቀቅ፣ ሰው እንዳያቅብኝ፣ ዘመድ እንዳያቅብ ልትል አትችልም። ልትደብቀው አትችልም። ብርሃን ነዋ። ይሄ መገለጥ የህይወት ስርዓት፣ የአቋም ስርዓት፣ የኑሮን ስርዓት ይሰጣል እንድትሆንልህ